ሰላም እንዴት ኖት? ሰላም ነው? እንደምን አሉ? ደህና ኖት? እኔ ባላደራው እባላለሁ ከአዲስ አበባ ነው የመጣሁትና ስለ እርሶ እዚህ አክሱም ከመጣን በኋላ አንዳንድ ነገሮችን ሰማንና እስቲ ያስረዱን የኔ አባት ያለውን ነገር እርሶን ለመጠየቅ ብለን የመጣ ነው እዚህ። መድኃኒት ተጠቃሚ በምንድን ነው የሚተዳደሩት አሁን? አረጋውያን አሉ። ምን አሉኝ? አረጋውያን አሉ እዛ ሄድኩ ነው ምግብ እዛ ይጠቀማሉ። ልጆች የሉትም? ቤተሰብ ማንም የለም? ይሄ ቤት የራሱ ነው ወይስ ተከራይተው ነው? የራሱት። ማንም ያግዞት ቤተሰብ? ማንም ሰው የለም? ምን ያህል ጊዜ ሆኖት መድኃኒት መጠቀም ከጀመሩ? ምናልባት ቪዲዮ እየቀረስኩኝ ነውና 10 ይሆናል። ችግር የለውም አይደል? 10 ዓመት ይሆናል። መጀመሪያ መቀሌ ላይ ነበርኩ፣ በስራ ላይ ነበርኩ። እዛ ታመምኩ። ቤት ኪራይ ምናምን ውድ ሆነ እና መጣሁ። ቤታችን ነው እና እዚህ መጣሁ። ምንድን ነበር በፊት የሚሰሩት? ወርቅ ቤት። ጃይዞቴን አባት ማንም የሚያግዞት ሰው ምንም የለም? ድሮ እንትን ነበር፣ አንዳንድ የሚያግዙ ነበሩ። አሁን የለም። ማንም 4 ዓመት 5 ዓመት ይሆናል እንጂ ድሮ ነበር። አንድ በወር ስንዴ ምናምን ይሰጡ ነበር በመንግስት ማለት ነው። በመንግስት። አሁን ሁሉ የለም። አሁን ምንም የለም። የለም። ጃይዞቴን አባት እኔ ቀደም እንደነገርኩት ባላደራው እባላለሁ እና እዚህ ሀገር ውስጥና ውጭ ያሉ ሰዎች ደርሰው ላሉ አባቶችና እናቶች አደራ አድርስ እያሉ ሰዎች ይልኩኛልና እቺን የተወሰነች እንደው ልስጥት ላይ ብዬ ነው። አሜን አሜን። ስንት ብር ይመስሎታል? ስንት ይመስሎታል? አያውቁትም? 5000 ብር ነች። አሜን ነበር። ምንም ችግር የለም። ምን ያደርጉበታል ግን? እቺ ልጨምርልዎት? አሜን አሜን የኔ አባት አይዞት። እኛም ደግሞ ያው ወደዚህ ስንመጣ እየመጣን እንጠይቆታለን። እሺ የኔ አባት አሜን። እንደው ግን ገንዘብ ቢያገኙ ምን ስራ የመስራት ምናምን ሌሎች ሀሳቦች አሉ? መድኃኒት ከጀመርኩ ነፍሴ እንትን ያሞታል፣ ትንሽ ያንቀጠቀጠኛል። አይዞት አይዞት የኔ አባት አይዞት። ቤተሰቦችዎት ግን የት ነው ያሉት? የት ሀገር? አዲስ አበባ አሉ። ምንድን ነው የሚሰሩት? እንደዛ ወርቅ ነው የሚሰሩት። አያግዞትም እርሶ? ለምን? ምንም እርዳታ አያደርጉልዎትም? አይዞት የኔ አባት የመጨረሻችን ሊጨምርልዎትና 10,000 ብር ነች እሷ። 20,000 ብር ማለት ነው አንድ ላይ በድምሩ። ይሄንን ገንዘብ እኔ ከኪሴ አይደለም የሰጠሁት። ይሄን ገንዘብ የላኩት እዚህ ሀገር ውስጥ ያሉና ውጭ ያሉ ሰዎች 50 ብር አዋጥተው ነው የተለያዩ ሰዎች እና እነሱን ይመርቋቸው በደንብ። አሜን 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 ነበር። አይዞት፣ እግዚአብሔር ከእርሶ ጋር ይሁን። እሺ እናመሰግናለን። መልካም ጊዜ ይሁንልዎት። እናመሰግናለን። ቻው። እሺ ደህና ሁኑልኝ። እሺ ምናልባት ሌሎች ሰዎች ሳልጠይቆት ረስቼው ሄጄ ነው። ሌሎች ሰዎች እርሶ ማገዝና መርዳት ከፈለጉ ስልክ ቁጥር አለዎት? እስቲ ይንገሩኝ። 09 72 48 78 66 የባንክ አካውንት ሳሉት? እስቲ ይንገሩኝ። የኢትዮጵያ ንግድ ባንክ 1055 79 94 479 ተወልደ ነው
ተወልደ መስፍን። እሺ እኔ አባት እግዚአብሔር ከእርሶ ጋር ይሁን። ምናልባት ሰዎች ማገዝ ከፈለጉ ያግዞታል። እሺ ደህና ሁኑልኝ። ቻው። እሺ